ከናንተ ውስጥ ምርጡ ማለት ለባለቤቱ ለቤተሰቡ ጥሩ የሆነው ዋነ ኸይሩኩም ለአህሊ እኔም ለቤተሰቤ ከናንተ በላይ ምርጡ ነኝ ይላል። ደግ ባል ነበሩ፣ ተጫዋች፣ አጋዥ፣ አዛኝ፣ ስተት ሲያዩ የሚያልፉ ምርጥ ባል ነበሩ ነብዩ አለይሂ ሰላቱ ወሰለም። ምርጥ አባትም ነበሩ። ሴት ልጃቸው ፋጢማ ረዲየላሁ ተዓላ አንሃ ስትመጣ ከወንበራቸው ብድግ ብለው መርሐበን ብብነቲ ውዷ ልጄ እንኳን መጣሽ ብለው ቦታቸው ላይ ያስቀምጧት ነበር። ልብ በሉ ሴት ልጃቸው በዛን የአረቢያን ትውልድ ሴት ልጅ የተተወችበት የተተፋችበት ሴት ልጅ መውለድ እንደ እኩይ ነገር በሚታይበት ማህበረሰብ ውስጥ ነው የሚያረጉት። አንዳቸው ቀብር ይቆፍርና ጉድጓድ ላይ ነው የምትወልደው። ሴት ከሆነች እዛው ይደፍኗታል። ወንድ ከሆነ ይዘውት ይመለሱ ነበር ያ ማህበረሰብ። አላህ ቁርአን አውርዶን ያረመው ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት። እቺ ወርቅ ሕፃን ልጅ የውመል ቂያማ ቀስቅሰን ስንጠይቃት በምን ወንጀል እንደተቀበረች ዛቻ ወረዳል። ነብዩም በህይወታቸው ተገበሩት። ሴት ልጃቸው ስትመጣ ቆመው ያስቀምጧት ነበር። መርሐበን ብብነቲ ውዷ ልጅ እንኳን መጣሽ። እንዲህ አይነት አባት ዓለም ውስጥ አለ? ልጅን መሳም ያስተማሩት እኮ ለዛ ትውልድ እሳቸው ናቸው። ልጅን መሳም ያባወራነትን ክብር ያወርዳል ብሎ የሚያስብ ማህበረሰብ ነው የነበር አይደለም። ሴት ልጅ ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدثه في التراب ከነ ውርደት ያዛት ወይስ ቀብሯት ይገላገል? እዛ ጨለማ ማህበረሰብ ውስጥ ሴት ልጅ ቆመው የሚያስቀምጡ የኛው ነብይ ነበሩ። ምርጥ አባት፣ ምርጥ ጎረቤት። ወላሂ ላ ዩእሚን አንዳችሁ አላመንም እሱ ጠግቦ ጎረቤቱ ተርቦ ያደረ ብለው የጉርብትና መብት ከፍ ያደረጉ የኛው ነብይ ምርጥ ጎረቤት። እሳቸውን መጎራበት መታደል ነበር። ከሳቸው በኋላ የመጣውንም ትውልድ የሳቸውን ፈለግ የያዘውን መጎራበት ጸጋ ነበር። ቤት ሲሸጥ አንድ አካባቢ ሙስሊሞች ከበዙበት ዋጋው ይጨምር ነበር ድሮ። ለምን? ሰላም የሚሰማህ ጎረቤት ነው ያለ፣ የሚያካፍል ጎረቤት ነው ያለ። ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው፣ ልታካፍላቸው፣ ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም። አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ። የአካባቢው ቤት የሚሸጠው 100,000 ብር ነው። እሱ 200,000 ብር አለ። ደላሎች ጠየቁት፣ ምን ነው 100,000 ብር ጨመርክ አሉት። የምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው። ደግ ጎረቤት፣ አካፍሎ የሚያድር ጎረቤት፣ የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዥ ላይ። ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰላም። ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ። ላ ዩእሚኑ አሐዱኩም አንዳችሁ እኮ አላመንም ለራሱም የወደውን ለወንድሙ እስካልወደደ ድረስ። ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ። አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን አይደል? ብራንድ ያልሆነውን ብራንድ እንላለን አይደል? ለራስህ ትወደዋለህ ገልብጦ ቢሰጥህ። ፌክ ምርት ቢሰጥህ ትስማማለህ? አትስማማ። ለዛ ነው ረሱሉ አንዳችሁ አላመነም ማለት ኢማኑ ሙሉ አይደለም። ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ፣ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ። ገበያ ላይ ወጡ አንዴ ምግብ ቀርንትን የሚሸጥ አትክልት አለ። ቀምህ ስንዴ መሰለኝ ቀርቧል። ረሱሉ ገበያውን ሲከታተሉ እጃቸውን ከተቱ። ከውስጥ እርጥብ አገኙ። ምንድነው ይሄ አሉት። አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ለምን ከላይ አላደረከውም የሚገዙት ሰዎች እንዲያዩ አሉት። ዝም አለ፣ ደነገጠ። ቃል መን ገሸ ፈለይሰ ሚና ያታለለ ያጭበረበረ የሸወደ ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። ስራው ትርፉን ታገኘዋለህ፣ በረካውን ግን አታገኝ።